ለመውለድ ቀን ያዘጋጀው ሳለ 3 ማስክ የለበሱ ሽጉጥ ያዙ ሰዎች በሬን በርግደው ገቡ። እነሱም ሽጉጡን እያነጣጠሩ ገንዘቡና ወርቁ የት ነው ያስቀመጥሽው አሉኝ። እኔም እጄን ወደ ሆዴ ጭኜ ልወልድ ነው እባካችሁ እንዳትጎዱኝ አልኳቸው። እጄን መንቀጥቀጥ ጀምሯል። እጄን ወደ ሆዴ አድርጌ በጥልቀት መተንፈስ ጀመርኩኝ። ምክንያቱም ዶክተሩ ከተጨነቁ እኔና ልጄ ልሞት እንደምንችል ነግሮኛል በሞልጄ ሰዓት። በዚህ ዓለም ላይ ያለው ሆዴ ውስጥ ያለው ብቸኛ ልጄ ብቻ ነው። እጄን ወደ ሆዴ አድርጌ መጸለይ ጀመርኩኝ ለህይወታችን። በመሃልም የምታዋልደኝ ነርስ በሩን ከፍታ ገባች። እሷም ያየችው ነገር ማመን አልቻለችም። አንዱም ዞር ብሎ ከጭንቅላቷ በላይ ሽጉጡን ሲተኩስ መሬት ላይ ወርቃ መጮ ጀመረ። እኔም የጥይቱ ድምጽ ስላስደነገጠኝ ከእግሮቼ መሃል ሞቅ ያለ ነገር ሲፈሰኝ ታወቀ። ዶክተሩ የነገረኝ ነገር እኔንና ልጄ ሊገለን የሚችለው ነገር ይሄ እንደሆነ ዶክተሩ ነግሮኝ ነበር። ወንዶቹም ቤቱ መበርበር ጀመሩ። ጌጣጌጦችን ሁሉንም ነገር መዝረፍ ጀመሩ። አዋላጇም ወደ ውጭ እየተሳበች ወጣ ፖሊሶች ጋር ደወለች። በእንባ በተሞላኝ እያየችኝ ይቅርታ አድርጊልኝ እኔም ልጆች አሉኝ ብላ እየሮጠች ወጣች። መሬቱ ላይ ብቻዬን ቀረው። ከርቀትም የመኪና ድምጽ ጩኸት ሲሰሙ ሌቦቹ በጀርባ በኩል አመለጡ። እኔም ሆዴን አጥብቄ ይዤ የምጥመም እየተሰማኝ ወደ ፊት ለፊት ወጣሁኝ። አደጋ ጊዜ ተጠሪው ትከሻዬን ደገፍ አድርጎ አሁን ልጅሽ ሊወለድ ነው በፍጥነት እርምጃ መውሰድ አለብን ብሎ ስትሬቸር ላይ አስተኝቶኝ በሩን ዘጋው። በኋላም ወደ ድንገተኛ ክፍል ይዞኝ ገባ። እዛም ከገባው በኋላ ዶክተሮቹ እንድገፋና ልጁን እንደወልደው ነገሩኝ። እኔም ማማጤን ጀመርኩ። ዶክተሯም ልጄን ከጉዬ መሃል እያወጣች በድንጋጤ ይዛው ስትሄድ ምን ተፈጠረ ምንድነው ችግሩ አልኩኝ በድንጋጤ። ልቤን መምታቱን አቆመ። በመሃል ግን የልጄ ድምጽ ተሰማኝ። በእንባ ተሞላ። እትብቱ አንገቱ ላይ ተጠምጥሞ ነበር። ሁለታችሁም ትሞቱ ነበር ቤት ውስጥ ብትወልጂ አለችኝ። እኔም የዛን ቀን ምሽት የመጡትን ሌቦች አመሰገንኳቸው። እነሱ ባይመጡ ወደ ሐኪም ቤት አልመጣም ነበር።